ሰላም እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ለየት ያለ ነገር ነው የምናየው። ለየት ያለ ቦታ ነው የምንሄደው። እሺ ቪዲዮውን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እና ውድ የዩቲዩብ ቤተሰቦቼ በዛሬው ቪዲዮ አንድ የስነ ጥበብ ፍሬ የሆነው ኢስታንቡል ውስጥ የሚገኝ ሙዚየም ነው የምንሄደው። እኛም ካዲኮ አካባቢ ነበርን። ከካዲኮ ኤሚኖኑ በሚወስደው ጀልባ ተሳፈርን። አሁን እንደምታዩት ኤሚኖኑ አካባቢ እየደረስን ነው። አሁን ኤሚኖኑ ጋር ወርደን ወደ አርተር የሚወስደንን ታክሲ ተሳፍረናል። በዚሁ በመንገዳችን ላይ ስለ አርተር ሙዚየም አንዳንድ ነገር ልንገራችሁ። አርተር ሙዚየም እንደ ኢሮፓያን አቆጣጠር በ2010 እና 2018 መካከል 35 ኤግዚቢሽኖችን ያሰባሰበ ሲሆን በኢስቲክላል ጎዳና ላይ ባለው ህንፃ ውስጥ በሴፕቴምበር 2019 ወደ ዶላፕ ዴሬ ወደ የሚባለው አዲሱ ህንፃ ተዛውሯል። አሁን ወደ ምንሄድበት ሙዚየም ማለት ነው። ከተለያዩ የስነ ጥበብ ዘርፎች የተውጣጡ ዝግጅቶች እንዲሁም ኤግዚቢሽኖች በአጠቃላይ 18000 ካሬ ሜትር የቤት ውስጥ ስፋት ያለው የአርተር ህንፃ የአፈጻጸም አዳራሾችን፣ የመማሪያና የዝግጅት ቦታዎችን፣ ቤተ መጻሕፍቶችን፣ የመጽሐፍ መደብሮችን፣ የስዕል ህትመቶች ላይ ያተኮረ ቢስትሮ እንዲሁም የኤግዚቢሽን ቦታዎች አሉት እና ስነ ጥበብ ላይ ለምታተኩሩ ሰዎች ይህን ቪዲዮ ለእናንተ ይጠቅማል ብዬ አስባለሁ። ይኸው እንደምታዩት አርተር ሙዚየም ደርሰናል። አሁን እንደምታዩት ከታክሲ ወርደን ወደ ውስጥ እየገባን ነው። ወደ ውስጥ ገብተን ደግሞ እስቲ ውስጥ የሚያጋጥመንን ነገር ልክ እዚች ጋር ከበር ስትገቡ የቲኬት ቦታ አለች። ቢጫ የሆነች ትንሽዬ ነገር ይሰጧቸዋል። ወደ ውስጥ መግቢያ ነች እና ከ24 መታወቂያ ነው መጀመሪያ የምታሳዩት። መታወቂያ ሳይታችሁ ከ24 ዓመት በታች ከሆናችሁ እቺን ቢጫ ነገር ይሰጧቸዋል። ደረት ላይ ነገር ነው የምትለጠፈው እና ከ24 በላይ ደግሞ ክፍያ አለው መሰለኝ። መታወቂያ ማሳየት ግዴታ ነው። እኛ መታወቂያ ሳይተን እቺን ትንሽዬ ቢጫ ነገር ሰጥተውናል እና አሁን ወደ ውስጥ እንግባ። እንደምታዩት ሙዚየሙ በጣም ደስ ይላል። ብርሃን በብርሃን ነው እና እስቲ በደንብ ዲቴይሉን እንይ። እንደምትመለከቱት በዚህ ሙዚየም 4ኛና 3ኛ ፎቅ ላይ የሚገኘው አሁን ያለንበት ማለት ነው የጄንጊስ ቼኪል አሁንም ህያው ነኝ የሚለውን የጥበብ ስራውን ነው እያየን ያለ ነው። እንደምታዩት የተጠቀመው የተለያዩ ነገሮችን ነው። እዚህ ጋር በኮካ ጠርሙሶች የተለያዩ ነገሮችን ሰርቷል። እንደምታዩት ብዙ የዕለት ተዕለት ኑሮን በማስታወሻው ሲያስቀምጥ ስለነበረ እንዳለ በኤግዚቢሽን መልክ እንደዚህ ሊያቀርቦ ችሏል ማለት ነው። በቱርክ የጽንሰ ሀሳብ ጥበብ ፈርቀዳጅ የሆነው ጄንጊስ ቼኪል 1945 እስከ 2015 ከ1970ዎቹ ጀምሮ በስራው ውስጥ ከዕለት ተዕለት ኑሮ የተገኙ ቁሳቁሶችን ተጠቅመዋል። እንደምትመለከቱት 4ኛና 3ኛው ላይ ያለው የጄንጊስ ቼኪል የስራ ጥበቦች ናቸው እና እዚህ አሁን ከላይ የነበረውን እንደነገርኳችሁ ነው። አሁን እዚህ 3ኛው ላይ የሚገኘው ስለ ሰዓት፣ ስለ የተለያዩ ስራዎቹ ነው።
እና ስለ ሰዓቶቹን እስቲ ገባ ብለን
እና ተመልካቾቼ እንዳያችሁት እኔ ከ4ኛ ፎቅ እስከ 1ኛ ፎቅ ያለውን ኤግዚቢሽን የጥበብ ስራዎች ነው የቀረጽኩላችሁ። እና እዚህ ጋር 1ኛው ፎቅ ላይ ነን። 1ኛው ፎቅ ላይ እዚህ ጋር ላይብረሪ ወይም ቤተ መጻሕፍት ይገኛል። በዛኛው ሳይድ ደግሞ መጽሐፍ መደብር ይገኛል። ቤተ መጻሕፍት ውስጥ የተለያዩ አርተር ውስጥ እዚህ ሙዚየም ውስጥ የሚገኙ የተለያዩ ስነ ጥበቦች እንዳለ መጽሐፍቶች አሏቸው እና መጽሐፍቶቹን በነፃ ማንበብ ይቻላል። ቤተ መጻሕፍቱ ሰፊ ነው። ሁሉም መጽሐፎች አሉ። ሁሉንም መጽሐፍ በነፃ ማንበብ ይቻላል። ከመጽሐፍ መደብሮቹም የፈለጋችሁትን ይዛችሁ ገዝታችሁ መሄድ ትችላላችሁ። በጣም እንደምትመለከቱት በጣም የተለያየ ብዙ መጽሐፎች ይገኛሉ እና ለህፃናቶች የሚሆኑ የተለያዩ መጽሐፎች አሉ። ተመልካቾቼ እንደነገርኳችሁ ብዙ የተለያዩ የስነ ጥበብ ስራዎች ናቸው እዚህ አርተር ሙዚየም ውስጥ የሚገኙት። በጣም ብዙ ናቸው። እንደምትመለከቱት ለዛሬ የተወሰኑትን አይተናል። እንደምትመለከቱት በኮታትኮቫ አርቲስት እኔ እግር ያለው አሳ ነኝ የሚል እዚህ ጋር ሌላ የስነ ጥበብ ስራዎች አሉ። ተመልካቾቼ የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ቪዲዮ የመጀመሪያችሁን ከሆነ የምታዩት ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ቻው።